በ30 ዶሮዎች እቤት ውስጥ በዘመናዊ መልኩ የሚሰራ ሰው ምን ያህል ያገኛል? 30 ዶሮ በቀን 27 እንቁላል ብትሰበስቡ አሁን ላይ ባለው ዋጋ ከ18 እስከ 20 ባለው ብትሸጡት ለተጠቃሚ በቀን 540 ብር ገቢ በወር ደግሞ 16200 ብር ገቢ ይኖራቸዋል። ወጪያቸውን ስናይ ደግሞ አንድ ዶሮ 120 ግራም በቀን ትመገባለች። ስለዚህ በ30 ዶሮ በቀን 3.6 ኪሎ ግራም በወር ደግሞ 108 ኪሎ ግራም ወይም ወደ 1 ኩንታል ይወስዳሉ። ስለዚህ የወር የመኖ ወጪ ወደ 7000 ብር በቀን 234 ብር ይመጣል። የመብራት የውሃና ክትባት በ30 ዶሮ ታስቦ በወር 3000 ብር ቢመደብላቸው ከተገኘው ገቢ 16200 ብር ገቢ ላይ የመኖ 7000 እንዲሁም ደግሞ የተለያዩ ወጪዎች 3000 ስንቀንስ የተጣራ 10200 በወር የተጣራ ትርፍ ይመጣል ማለት ነው። ጥለው ሲጨርሱ ደግሞ ገቢ 142800 ብር ይመጣል። ይህ ግን ያለ ዶሮ ሽያጭ። ማስታወስ ያለባችሁ በ30 ዶሮዎች ስትሰሩ በዶሮ ቤት ኬጅ እንጂ የዶሮ ቤት ተከራይቶ መስራት አያዋጣም። እንዲሁም ደግሞ ከ500 በታች ዶሮዎች ከሆነ ያሏችሁ በሰራተኛ መስራትም አይመከርም። ስለዚህ ማይ ቺክን አዲስ ወደ እርባታ የምትገቡበት በር ስለሆነ ፎሎ ማድረግ አትርሱ።